የምትሰግደውን ሰላትና የምትሰራቸው መልካም ስራዎች አላህ ዘንድ ተቀባይነት እንዳያገኝ ከሚያደርጉ ወንጀሎች ውስጥ ዋናውንና ትልቁን ወንጀል ልንገርህ። ይህም ወንጀል ብዙ ወንድሞች እህቶች ማወቅ ስላለባቸው አሳውቋቸው። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አተድሩነ መኒል ሙፍሊስ፣ ድሃ ማለት ማን እንደሆነ ታውቃላችሁ ሲሉ ሰሐቦችን ጠይቋቸው። አልሙፍሊሱ ፊና መን ላ ዲርሀመ ለሁ ወላ መታዕ፣ እኛ ዘንድ ድሃ ማለት ንብረትና ገንዘብ የሌለው ነው አሏቸው። ረሱልም ሰለላሁ ዐለይሂ ወሰለም አልሙፍሊሱ ሚን ኡመቲ፣ ከህዝቦች ድሃ ማለት ያእቲ የውመል ቂያማ ይመጣል፣ ቢሰላትን ወሲያምን ወዘካ፣ ከሰላቱ ከዘካውና ከጾሙ ጋር ይመጣል። ወያእቲ ቀድ ሸተመ ሃዛ፣ ነገር ግን ይህንን ሰው የሰደበ ሆኖ ይመጣል። ወቀደፈ ሃዛ፣ ያንን ሰው ስሙን ያጠፋ ሆኖ ይመጣል። ወአከለ ማለ ሃዛ፣ የዚህን ሰው ገንዘብ የበላ ሆኖ ይመጣል። ወሰፈከ ደመ ሃዛ፣ የዚያን ሰው ደም ያፈሰሰ ሆኖ ይመጣል። ወደረበ ሃዛ፣ ይህንን ሰው የመታ ሰው ሆኖ ይመጣል። ፈዩዕጣ ሃዛ ሚን ሐሰናቲሂ ወሃዛ ሚን ሐሰናቲሂ፣ ከዛ የዚህ ሰው መልካም ስራ ከሰላቱ ከጾሙ ከዘካው ተነስቶ ለበደላቸው ሰዎች ይሰጣል። ላማቸው ገንዘባቸው ለበላባቸው ለበደላቸው ሰዎች መልካም ስራው እየተነሳ ይሰጣል። ላኢላሃ ኢለላህ። ፈኢን ፈንየት ሐሰናቱሁ ቀብለ አን ዩቅዳ ማ ዐለይህ፣ እሱ ላይ ያለበትን ግዴታ ሳይሰጥ በፊት መልካም ስራው ካለቀ ከነሱ ወንጀል ተነስቶ እዚህ ሰው ላይ ይወረወራል። ከዛም እሳት ውስጥ ይጣላል አሉ ዐለይሂ ሰላቱ ወሰላም። ላኢላሃ ኢለላህ። አላህ ይጠብቃል። ስንቶች አሉ ወላሂ አወል ሰፍ እየሰገዱ የሚቀራቸው መልካም ስራ የለም፣ ዘካ እየሰጡ ጾም እየጾሙ ወቅቱን ጠብቀው ሰላታቸውን እየሰገዱ እንደነሱ መልካም ስራ የሚሰራ የለም። ነገር ግን በሰዎች ሐቅ ላይ ደንታ ቢስ ናቸው፣ ምንም አይመስላቸው። እናንተ ሰዎች ሆይ በየትኛው መልካም ስራ ተማምናችሁ ነው ሰው የምታሙት፣ ሰው የምትበድሉት፣ ሰው የምታስለቅሱት፣ ሰው እንዲጠላችሁ የምታደርጉት? ከዚህ ድርጊታችሁ ካልተወበታችሁ፣ የሰዎችን ሐቅ ካልጠበቃችሁ፣ ሰዎችን አፉ ካልጠየቃችሁ፣ አላህ ጋር ከተገናኛችሁ እዚህ ሐዲስ ላይ የተነገረው ነገር ነው የሚጠብቃችሁ።